Hi, Ruth Neng. Welcome to my YouTube channel. I'm a model, so I want to show you how model life looks like. ብዙ ጊዜ የምንታየው እኛ ራንዌይ ላይ ነው or ፎቶሹት ስናደርግ ነው። ከዛ በተረፈ ደግሞ like ኢንስታግራም ፖስት ስናደርግ ነው። so most of the time ፐርሰናሊቲያችን የሚታይበት እኛ ሀገር ውስጥ ነው የምለው ማለት ነው። ፐርሰናሊቲያችን የሚታይበት ሌሎች ደግሞ እንዴት እንደሆነ ስለ ኢንዱስትሪው የሚያውቁበት ነገር በጣም የጠበበ ነው። so I want to create this platform ለአፕካሚንግ ሞዴሎች ሊሆን ይችላል፣ ፋሽን ኢንዱስትሪ ላይ ኢንተረስትድ ለሆኑ ሰዎች ሊሆን ይችላል፣ ወይ ደግሞ ስለ ሞዴሎች ፐርሰናሊቲ ማወቅ የሚፈልጉ ሰዎች or ደግሞ ሰሯቸው የሚፈልጓቸው ሰዎች ማን ናቸው የሚለው ሞዴሎቹን ማለት ነው። like it could be designer or it could be organization. so ይሄንን ቪዲዮ ተመልክቶ ማለት ዛሬ ላይሆን ይችላል ግን one day በእናንተ እርዳታ በደንብ እይታ ሲያገኝ ለሞዴሎቹ more የስራ opportunity personality wise ያለው እንዲሁም በማሰብ ነው ይሄንን ኢንተርቪው ያዘጋጀሁት። last week Saturday ላይ there was outstanding የሆነ fashion show called እርምጃ ሰምታችሁት ሊሆን ይችላል ኢንስታግራም ላይ ሲታይ። at that day እኔም ሞዴል ነበርኩኝ። most of the models were professionals ብዙ ፋሽን ሾዎች ላይ ይሰሩ የነበሩ ሞዴሎች ናቸው። so ኢንተርቪው ለምን አላረጋቸውም ብዬ አሰብኩኝ ማለት ነው። ከዚህ በፊትም የነበረ ፋሽን ሾው ላይ 3 ሞዴሎችን ቃለ መጠይቅ አድርጌ ነበር። this is my second time ማለት ነው። I hope you will enjoy it። ኢንተርቪው እንዲደረግላችሁ የምትፈልጉት ሞዴል ሊሆን ይችላል፣ ምን አይነት ጥያቄ ብጨምር እንድጠይቅላችሁ የምትፈልጉትን questions you can suggest me below the comments. Don't forget to subscribe, like and share. የረሳሁት ነገር ደግሞ በሚቀጥለው ቪዲዮዬ በኔክስት ቪዲዮዬ ማለት ነው ፋሽን ሾው ምን እንደሚመስል ባክስቴጁ the rehearsal everything the chaos አሳይጋችኋለሁ ማለት ነው። ግን በዚህኛው ቪዲዮ ኢንተርቪውን በማየት ኢንጆይ አድርጉ። ያላችሁን ሀሳብ ኮሜንት አድርጉ። love you guys. watch the rest of the video. bye. ለኦዲየንሳችን ራስሽን አስተዋውቂ። Hi guys, እንዴት ናችሁ? ስሜ ኢፍቱ ተስፋ ይባላል and I'm a model based in Ethiopia. Okay, ቤዛዊት ሙሉጌታ እባላለሁኝ ሞዴል ነኝ። Hi, my name is Yabshataye. I'm a model based in Ethiopia. how long have you been modeling industry? I went for about 3 years. 2023 ነው የጀመርኩት። almost 4 years now. almost 4 years. Almost 3. Yeah, 3 ዓመት። የመጀመሪያ ስራሽን ታስታውሻለሽ እና ምን ነበረ? what do you feel about it? Interesting because የመጀመሪያ show was Hub of Africa 2023 ማለት ነው። በHub of Africa ነው የጀመርኩት guys. That's a big show Ethiopia, especially in Addis Ababa. How I feel about it ደግሞ በጣም grateful የሆነ experience ነበር የነበረኝ። ያው የመጀመሪያ ነኝ። I was like 2 months in modeling school ገና ራሱ በሁለት ወር ነው የመጣሁት። I don't know how things work ምናምንና ግን በቃ was good. I don't like the pictures ግን it looks good. I look good. ደስ ይል ነበር. It was fun. I worked for British Council. የሆነ አይነት ሞመንት ነበርና በጣም የሚገርም አጋጣሚ ልንገራችሁ። so ጥላ ነበረውና ጥላው ላይ መብራት ነበረው እና so የዛ ሁሉ ህዝብ ሞዴል ጥላ እንትን ሳይል ሳይወድቅ ልክ እኔ ጥላዬን ሲዘረጋ ጥላው ሲዘረጋ መብራት ነበርና ጥላው ሲዘረጋ የኔ መብራት ወደቀ ማለት ነውና በጣም ፖዝ አድርጉ ምናምን ተብለን ኤክስፔክት የተደረግንበት ቦታ ነበረ። so ልክ ገና ጥላው እንትን ሲል መብራቱ ሲወድቅ እንደዚህ የፎቶ ፖዝ አስመስዬ ቀስ ብዬ ብድግ አድርጌ መብራቱን ላይ ያበራው ፖዝ አደረኩበት እላቸዋለሁ። that was my first job I think. የመጀመሪያ ስራዬ ኢሴ ነበረ እና የሆነ የቻሪቲ ምናምን ፋሽን ሾው መሰለኝ እና ስልኬ ጠፍቶ ነበር በመጀመሪያ ፋሽን ሾው ላይ እና ግን ምንም እንትን አላልኩም። እዛ ስልኬ እንደጠፋ አልደበረኝም ምናምን ቀጥቤ ዋካረኩ። ግን ያን ያህል አሪፍ ኤክስፒሪየንስ አልነበረኝም ስልኬ ስለጠፋ ከፍቶኝ ነበር። tell us about casting. you know እንዴት ነው የሚጀምረው? ምንድነው ኤክስፔክት የሚደረገው? like አሁን የሚያዩት ሰዎች ይኖራሉ ሞዴል መሆን የሚፈልጉና ካስቲንግ ላይ ማድረግ ያለባቸው ብለሽ ነገር የምታስቢያቸው ነገሮች tell me. አንድ ካስቲንግ ላይ ብዬ የማስበው ነገር
it's keeping your expectation very low. You never know. Expectationሽን high ማድረግ especially modeling የሚሆን አይደለም. It's not because you're not good fit ሳትሆኝ ቀርተሽ ሳይሆን it's just that you don't go well with this season ነገር ነው. You don't have to take, you know, rejection personally መውሰድ አይጠበቅባቸውም. casting ላይ be presentable, be clean. You put yourself together, wear proper clothes, ሰውነታችሁን ቁመታችሁን ምን የሚያሳይ ሞዴሎችን ለመከር የምችል በቃ it's keeping their expectation low ግን at the same time trying their best to be there በቃ ብዬ ነው የማስበው። ካስቲንግ ትንሽ ነርቨስ ያደርጋል ለሁሉም ብዬ አስባለሁኝ። ግን ሞር ለጀማሪ ግን እየተለማመዳችሁት ስትመጡ ምናምን ትንሽ ኢዚ ነገር ነው እና ካስቲንግ ብዙ ጊዜ ስንሄድ ሞር እንዴት ነው ከፋሽን ሾው በላይ ፕሬሸር አለው ብዬ ነው ማስበው። ምክንያቱም እዛ ጋር ለመመረጥ ስለሆነ ስራውን ለማግኘት ስለሆነ የምንሞክረው በጣም ኢፈርታችን እዛ ላይ እና ደግሞ ያው ታውቃላችሁ ልብስ ግላም ምናምን የሰውን ውበት በደንብ ይጨምራል ብዬ አስባለሁኝ። እዛ ደግሞ ኢፈርትለስሊ ራሳችሁን ሆናችሁ መቅረብ ያለባችሁ ቦታ ነው። ሶ ጀስት ትንሽ ፕሬሸር አለው ግን it's okay, I love it. በጣም ኮንፊደንት መሆን አለብን እዛ ላይ ስንሄድ እና it's actually by the way እንትን እዛ ስንሄድ ጀማሪ ሆነን ኤክስፒሪየንስድ ሆነን እሱ ማተር አያደርግም ለኛ because you never know የቱ ጋር ልትመረጡ እንደምትችሉ። ሞዴሊንግ ሰርቶ ማያውቅ ሰው እነዛ ልክ ካስቲንግ ዳይሬክተሮቹ ለዛ ፋሽን ሾው የሚያስፈልጋቸውን ነገር ሉክ ካዩባችሁ ፋሽን ሾው ባትሰሩ ምን ብትሉ ራሱ ማተር አያደርግም እና መሞከር ኤክስፒሪየንስ ማድረግ በጣም ጥሩ ነው እና ያስፈራል። ካስቲንግ ኦፍ ኮርስ ያስፈራል። ምንም ቢሆን የፈለገ ኤክስፒሪየንስ ብትሆኑ ምናምን የሆነ ኮንፊደንት ብትሆኑ ራሱ ያስፈራል። ግን እሷን ዋጥ አድርጋችሁ ኮንፊደንት መሆን አለባችሁ ብዬ ነው የማስበው እና ካስቲንግ በጣም ደስ የሚል ነገር ነው። ወይኔ መረጥ ይሁን ደስ አላቸው ተደናቀፍ ዋኪ አሪፍ ነበር እና የሚለው ነገር በጣም ደስ ይላል እና ያ በጣም ኮንፊደንት ሁኑ። ሮል ሞዴልሽ ማን ነው? Funny question because growing up I never had a role model. ኖሮኝ አያውቅም. It's always been የራሴ ሮል ሞዴል ራሴ ነኝ። እኔ ሮል ሞዴል ኢፍቱ ነች. The future ኢፍቱ ማስባት አለች. So wake up every day እሷን ለመሆን ነው እንጂ እንዲህ እንትን ኖሮኝ አያውቅም. Is it like something weird again not having a role model? አይደለም cool. I never had one. ጻን እያለሁ ራሱ I want to become like her ያልኩት ማንም የለም. Now growing up ነው ሮል ሞዴል ራሴ እንደሆንኩ ያወቅኩት። ሮል ሞዴሊ እውነት ለመናገር ለኛ ጄኔሬሽን በጣም ወደ ኋላ ያሉት አይደሉም። መጀመሪያ ላይ እኔ እውነት ለመናገር ሞዴሊንግ የጀመርኩት ያየሁት በእነዚህ አሁን በመናቃቸው እነ ካንድል እነ ጂጂ እነሱ ምናምን በነበሩት ሞዴሊንግ ነው። በእነሱ ነው በጣም የተነቃቃሁት። ግን ስቴጅ ላይ በጣም ኦብሰስድ ዱኜ የማየው ሰው ጂዜሊ ናት። ጂዜሊ ቦንዳች በጣም ነው ደስ የሚለኝ ሮል ሞዴል ናት ብዬ አስባለሁኝ በፋሽን ኢንዱስትሪ ላይ። My role model is Bella Hadid. Bella Hadid እና actually Gigi Hadid. Gigi Bella. ቦዝ ግን ቤላ ትበልጣለች። What are the things you think about when you walk on the stage? Don't fall. እያየሽ ይፍቱ እያየሽ especially if I'm like feeling myself ምናምን የሆነ ሰዓት ላይ አትቅበጪ እንዳትፈጠፈጪ። I'm kidding. It's like the whole time ስሰራው when I walk through my head የቱ ጋር ማየት እንዳለብኝ አላውቅም ካሜራው ጋር so I'll be like my eyes will be everywhere. እዛ አንዴ ከላይ ያለ አንዴ ከታች ያለ አንዴ ከጎን ያለ አንዴ ከዚህ ያለ አንድ እሱ ነው like where should I watch የሚለውን like where do I look የሚለው ነው አንድ ሁለት ሞደቅ ነው የሚያስፈራኝ አእምሮ ውስጥ the whole time በቃ እንዲ የሚሽከረከረው ሞደቁ ነው። things I think about when I swear to God guys forget like ሰው እንዳለ ትረሳላችሁ። እውነት ለመናገር እኔ እረሳለሁኝ ሰው እንዳለ it's more about am I moving right am I walking right ነገር ነው። እንዴት ነው ዋኬ የሆነ ሪትም እየመታ ነው ወይ ለራሴ ነው እንጂ ሰው ጭራሽ እና ፎቶ ያምራል አያምርም ነው that's the point። ሰው እንዳለ ትረሳላችሁ። ዋክ ስታደርጉ you just being in the moment and then you be like ቷ እሱን ነው ፊልም የምታደርጉት እንጂ ሰው እዚህ ጋር አለ does not happen እዚህ ኢንዱስትሪ ላይ ሳረግ actually I'm really ብዙ ነገር ነው የሚመጣው እና ሰዎች ምን እያሰቡ ይሆን የሚለው ነገር ከዛን ደግሞ የሆነ ሰዓት ደግሞ ኦቨር ኮንፊደንት ሆናለሁ መሀል ላይ because everybody ስልካቸውን ይዘው ምናምን እየቀረጹኝ ስለሆነ
እና በቃ ሜን ካራክተር እንደሆንኩኝ ያኛውን ነገር ሪማይንድ ያደርገኛል። What advice would you give to young girls who want to become model? Stay true to yourself. Be yourself. Modeling ላይ outstand ያደርግሽ የሚችለው አንድ ነገር it's being yourself. You don't have to look like other models. ሌላ ሰዎችን መምሰል አይጠበቅብሽም. Just be yourself. በቃ ዩኒክነትሽ being yourself is something unique that's given to you. እንዳንቺ አይነት ሰው ሊደገም አይችልም. So is that presentable ስትመጪ እዛ if it's casting, if it's meeting with people ምናምን let's say እንዴት ነው let's say you have a curly hair አይደለ እዛ ስትመጪ just to fit in curly hair ሽን አጥፍተሽ you don't have to straighten it if just because other models did that ብዬ ነው የማስበው እና just being yourself ብቻ puts you on a lot of ብዙ opportunities እና የራስሽን እንዴት ነው ብራንድ ሊኖርሽ የሚችለው it's by that. If you're known with your afro, go with it, rock with it. If you're known with your, I don't know, long hair, ምናምን, go, fine. አለ አይደለ? Just be yourself. Especially for models, የምመክረው ይሄንን ነው. Be yourself. You don't have to fit in. You don't have to be friends with everyone. ችግር የለውም. So young girls, I feel like your obsession should be limited ብዬ ነው ማስበው. You should be as obsessed as making money and as hustling as much you would be obsessed with modeling because በጣም challenging ነው. You may not make a lot of money. You would ግን ቻንሱ በጣም ዝቅ ያለ ነውና maybe side hustle ይኑራችሁ እና ደግሞ ስትመጡ ደግሞ just do not put your heart and your soul into it because በጣም ሪጀክሽን ያለው እንትን ስለሆነ በጣም ዲስአፖይንትድ ትሆናላችሁ በሰፊው ሪጀክሽን ያለበት ስራ ስለሆነ so maybe prepare yourself for that. ለያንግ ሞዴሎች ያለኝ አድቫይስ በጣም you need to work hard ምክንያቱም አሁን I feel like ድሮ ሰው እስኪነግረን ድረስ ነበር የምንጠብቀው ምናምን እና ቼክ አናደርግም ነበር አሁን for example for international checks እናደርግ international agency ምንድነው የሚፈልገው የሚለው ነገር ሪጀክት ስንደረግበት ነው ያወቅ ነው እኔ አሁን ፐርሰናሊ እንደዛ ነው ያወቅኩት እንጂ ከኤጀንሲ ሪጀክት ሲደረግ ነው እንጂ ያወቅኩት እንደዚህ ቀድሜ ቼክ አላደርግም ስለ ሜዠርመንት የሚባለው ነገር ምንም አይዲያ አልነበረኝም እና ለነሱ ያለኝ አድቫይስ በደንብ ቼክ ማድረግ አለባቸው እድሜያቸው መጠቀም አለባቸው ገና ቶሎ ጀምረው እንደጀመሩ ወዲያው መስራት አለባቸው ብዬ አስባለሁና be active መሆን አለባቸው በጣም ፋሽን ሾው ላይ ምን ትወጃለሽ ማለት like what do you like the most about fashion shows and what do you like to improve in this industry? ወደው I like the vibe. It's like background ይሄ backstage ያለው chaos ምናምን I just love it ደስ ይለኛል. Improve ማድረግ አለብን ብዬ ማስበው I feel like we have to be more creative አሁን fashion industry ላይ we are creative ግን I feel like we could do better ከዚህ ይልቅ how በሁሉም አስፔክት ነው በአንድ ቦታ ብቻ ሳይሆን ኢንተር ዋይዝ ሊሆን ይችላል ስቴጅ ዋይዝ ሊሆን ይችላል ነው ዲዛይነርስ እንትን ሊሆን ይችላል እና ብዙ ሰው ቻንስ ስላልተሰጠው ነው እንጂ I know that there are like good designers out there. Honestly, the models, guys, the models, hanging out with the models is really encouraging. Like people have different passions, even when we are in the same industry. ከዛ ደግሞ የሆነ ኢንካሬጅ የሚደራረጉት የሆነ ሰፖርት የምንደራረገው ነገር አለ እሱ በጣም ደስ ይላል በጣም ኢምፕሩቭ ቢደረግ ብዬ ባስበው አንደኛ it's just give more respect for models አሁን ሞዴል ተብለን ስለተላክን ብቻ it doesn't mean የሆነ አይነት ፕሪቪሌጅ ይሄ የሪስፔክት ፕሪቪሌጃችን በየሄድንበት መነሳት አለበት ብዬ አላስብም ሶ ሞር ሪስፔክት ቢኖረው ሪስፔክት ይገባናል ብዬ ነው ማስበው ምክንያቱም ያው we respect people ከዛ ላይ ደግሞ maybe the payment system በጣም አሪፍ የፈጠነ ቢሆን ምናምን ደስ ይለኛል እና ደግሞ ከዚህ በላይ ኢንዱስትሪውን ቢያድግ so that we'd have more chances to walk on a lot of shows maybe that ከፋሽን የምወደው ነገር it tests your patience እና በቃ the backstage chaos ምናምን በጣም ቴስት የሚያደርገን እና ደግሞ እዛ ስቴጅ ላይ ስንሆን ያለው ሞመንት ምናምን በጣም ደስ ይላል እና ያ this is what I love about fashion. ኢምፕሩቭ እንዲደረግ የምፈልገው አሁን ቀስ በቀስ እየተስተካከለ ነው ግን እንዴት ነው ፋሽን ሾው ኢትዮጵያ ውስጥ በጣም ካስተዋልኩት ከአንዳንድ ፋሽን ሾዎች በስተቀር ሁልጊዜ ሴም ቲንግ ነው ከዛሬ 5 ዓመት በፊት ሲደረግ የነበረው ነገር ነው እየተደረገ ያለው ስቴጁ ምናምን
በቃ የሆነ ምንም ክሬቲቭ የሆኑ አይደለምና በደንብ ክሬቲቭ ቢኮን ፋሽን ላይ ኢትዮጵያ ውስጥ በጣም መስራት እንችላለን ብዬ አስባለሁ እና ይሄ ቢስተካከል ደስ ይለኛል። What type of outfit or fashion style do you feel most confident when you walk on the stage? I like every clothes. I like something that makes me feel powerful. የሆነ በቃ main character vibe የሚሰጥ ልብስ ደስ ይለኛል. I just love that. I don't know why. በቃ አይን ውስጥ የሚገባ ልብስ I feel በጣም confident. And if I like my outfit ደግሞ unique የሆነ ልብስ. If I like my outfit, my walk is fire. When I walk on the show, honestly, pants. I love to wear like some mini skirts and everything for life. But when it comes to runway, it's more flexible and really, really nice to walk. So I would go with the pants. Yeah. ሱሪ ነው ጋይስ ሱሪ ነው። እኔ እኮ ሩቲን እያናገርኳት እየመሰለኝ በጣም እንትን እያልኩ ነው። ግን ጋይስ ጓደኛዬን እያናገርኩ እንዳለ እዩኝና ጃጅ እንዳታደርጉኝ። ከወደዳችሁኝ ደግሞ መታችሁ ፋሎ አድርጉኝ። በጣም ኮምፎርታብል መሆንበት አለባበስ የሆነ ሱት ኦር የሆነ ሱሪ ምናምን እና የሆነ ስትሮንግ ዋክ ያለው እንትን ላይ በጣም ኮምፎርታብል ሆናለሁ። በጣም ደስ ይለኛል። What's your advantage being model comparing to another profession ብለሽ ታስቢያለሽ? It's traveling ምናምን እነዚህ እንዴት ነው modeling it's more like you enjoy being a model ነገር ነው የምትሰሪው ነገር እየወደድሽው ነው የምትሰሪው like እንደሌላ career የሆነ ስራ አይደለም you get to travel you get to go to places ምናምን ስራ አይደለም ስልሽ እንዴት ነው በቃ the work treat አታደርጊው model is like you know a hobby ነገር ብለሽ ነው it is a career and advantage ሰጥቶኛል ብዬ የማስበው it's like as a privilege so it's very true presentable ሆነሽ being there ready ሆነሽ you don't know who you're meeting opportunities የት ጋር የት 8 ሰዓት ምን ደቂቃ እንደሚከፈት you don't know like እና after show ያለው networking ምናምን it's very good እና ፈልገሽ ቢሮአቸው ሄደሽ ማታገኛቸውን ሰዎች like you get to meet them እዛ ኔትወርክ ያደረጉ ያስባል። I don't have to do 9 to 5 which means I would have a lot of free time in my house or if I have another hobbies or if I need to do another jobs I always have time because it doesn't take that amount of time to do modeling እና ሌላኛው ደግሞ free ticket I guess cuz ሌላ ቦታ ሀገር ሄዳችሁ ትራቨል የምታደርጉ ከሆነ ፍላይታችሁን የሚሸፍነው እሱ ነው and then your expenseአችሁን so that's like experienceም እንደዛው advantage ነው ብዬ አስባለሁ። ሌላ ግን የለው። ከሌላ ፕሮፌሽን ይለያል ብዬ የማስብበት ነገር እዚህ በጣም ኢንጆይ ያደረግን ነው የምንሰራው ደስ የሚል ነገር ነውና ኢንጆይ ያደረኩኝ ስለምሰራው አድቫንቴጁ you get connections እዚህ በጣም you get to experience በጣም ብዙ ቦታዎችን ብዙ type of people እና እስቲ ስለ ዛሬ ፋሽን ሾው ምንድነው ያለው ነገር ምንድነው ኤክስፔክት የምታረጊው ምን የተለየ ነገር አለው? ዛሬ ፋሽን ሾው I'm actually very excited ላየው even the stage እስካሁን ካደረግናቸው ሾዎች ውስጥ it's kind of outstanding የሚያደርግ ስቴጅ ነው it's kind of unique it's going to set the bar high ከዚህ በኋላ ያለው ፋሽን ሾው they have to like try their hard ብዬ ነው የማስበው እና በቃ I'm happy and I'm excited I guess I feel like this would rock it guys I swear ልብሶቹ በጣም ነው የሚያምሩት and ገስቶቹ more fashion sense ያላቸው ሰዎች ናቸው ብዬ ነው ማስበው so it would be really good ብዬ አስባለሁ እርምጃ Share us your Instagram and TikTok account please That's my favorite part So actually ሁሉም በስሜ ነው ያለው Instagram it says Iftu Tesfa This is my Instagram to see the picture Same goes for my TikTok actually. This is my TikTok. Oh, my Instagram is Beza Wheat. Beza _ ከዛ WT ነው አይ የለውም ጌታዬ ሆይ እና አይ የለውም እንደዛ ነው እዛ ላይ አይበሉኝ Thank you for watching. Subscribe to this channel please. It's such an entertaining channel guys. እና ከዚህም በላይ ብዙ ነገር ታዩበታላችሁ. Thank you for interviewing me. ቲክቶክም ያው ነው ጋይስ ቲክቶክ is the same guys ቲክቶክም ቤዛይት ሙሉጌታ ብላችሁ እንትን ብትሉ ታገኙኛላችሁ thank you IG it's _ ከዛን ያቢ _ T ቲክቶክም እንደዛ ነው